ማማ እንደምን አለው? ደህና ነው? ሰላም ነው? እኔ ማማ አብነት እባላለሁ። ወገኖቼን መጥቼ ልጠይቃቸው አቅሜም የሚችለውን ነገር ደግሞ የበኩሌንም ድጋፍ ላድርግ ብዬ መጥቻለሁ። እኔ ብቻ አይደለሁም፣ ሌሎች ደግሞ ልበቀና መልካም እህቶች ወንድሞች አሉ። እነሱም ድጋፍ እንዲያረጉላችሁ ምንድነው የሚቸግራችሁ ይንገሩኝ። እኔ እናት እኔማ ጤና የለኝም፣ ሰርቻለሁ። ሰው ከጅያ ልብሴ ይችና መጣዋችን አቢ ወጥራብኝ ወረዲያይት ብቻኝ ወዲያው እንደመጣ እቺኑ ቂጣ ማገኘ ቆሎ ማገኘ ያችን ቀምሳን ተኛለን። በሽተኛ ላይ አሁን ተቤትማ ወጣ ሄዳችሁ ወጣዋት። አይዟችሁ እሺ፣ አቅማችን የሚችለው ነው ሁሉንም ነገር እናደርጋለን። እሺ እናንተ ያላችሁ እንሆና ሰላም ነው? እንደምን አለ? በጣም የተቸገርነው በርበሬ በጣም ተቸገርን። ሽሮ በጣም ተቸገርን። 7 ቤተሰብ ነው ያለኝ እኔ ራሱ እንዴት ላድርጋቸው እነኛ ልጅ እንዴት ላድርጋቸው? አንዱ በዛ ይላል፣ አንዱ በዛ ይላል። ግራ ግብት ይለኛል። እንዴት ላድርግ? ምንድነው የሚያስቸግራችሁ? እስቲ አንዳንድ ነገሮችን ያወሩኝ። እኔ እናት ያዝነው ነገር አለ ነው እንዴ? ምንም የለንም፣ የምንበላውም የለን፣ የምንጠጣውም የለን፣ ምንም የለንም። ምንድነው የኔ እናት እንደው የምትቸገሩት እዚህ ቦታ ላይ ምን ያስቸግራችሁ? ብዙ ችግር ተጠምተናል፣ ተርበናል፣ እደግና ያለነው ፈሰናል። እንደ ጥሬ ነው ፈሰስነው። ያላችሁን አግዙ፣ ያላችሁን አትርፉ። ችጋር ሰው ይገላል፣ ብርድም ሰው ይገላል፣ ሁሉም ሰው ይገላል። ይህንን ቪዲዮ የምትመለከቱ አገር ውስጥም ከሀገር ውጭም የምትኖሩ እናንተ ደጋግ የሀገሬ ልጆች ለነዚህ ወገኖች አቅማችሁ በሚችለው ሁሉ ድጋፍ እንድታደርጉ ከጎናቸው እንድትሆኑ በፈጣሪ ፍቅር በትህትና ጠይቃችኋለሁ። ስለምታደርጉ መልካም ነገር ሁሉ ፈጣሪ ይባርካችሁ። ሰላም ለሀገራችን፣ ሰላም ለዓለም ሁሉ። አመሰግናለሁ።